የባህር በር ያንሰራራው አጀንዳ። የባህር በር ጉዳይ ተረስቶ የነበረ አጀንዳ ሲሆን አሁን ላይ እያንሰራራ ያለና በብዙ ፖለቲከኞች እየተነገረ የሚገኝ አጀንዳ ነው። አጀንዳው አዲስ ባይሆን ለዓመታት ግን ተቀብሮ የነበረ አጀንዳ ነው። የዚህ ምክንያቱ አንዳንዶች እንደሚሉት ያለፈው የኢህአዴግ መንግስት ጉዳዩን ለኤርትራ አሳልፎ መስጠቱና መብቱም የኤርትራ ሕዝብ ባለቤትነት ነው ብሎ የሚያምን ስለነበር ነው ይላሉ። አንዳንዶች ደግሞ ቀድሞ ኢህአዴግ አሰብና ቀይ ባህርን የመሳሰሉ የባህር በሮችን ኤርትራ ስትገነጠል ሸጠላቸው። ስለሸጠላቸው ደግሞ አምጡ ብሎ ማንሳትም ሆነ ይገባኛል ማለት አይችልም። ስለዚህ የተሸጠ ዕቃ አይመለስም እንደሚባለው የባህር በር ጉዳይ አንዴ ተዘግቷልና ሁለተኛ እንዳታነሱት በሚል ኢህአዴግ ጉዳዩን አፍኖት ቆይቷል የሚሉ አሉ። በኢህአዴግ ዘመን የባህር ጉዳይ ተድበስብሶ እንዲያልፍ የተደረገ ጥልቅ አገራዊ አጀንዳ መሆኑ የማይካድ ሀቅ ነው። ጀነራል ጻድቃን ገብረተንሳኢ ስለዚህ ጉዳይ ከሰሞኑ በሰጡት ምስክርነት የባህር በር ጥያቄ እንደ ነውር ወይም ታቡ ነበር የሚታየው በማለት ይህን ጉዳይ ያነሳ ሰው ከተገኘ ጸረ ሕዝብ፣ ጸረ ዴሞክራሲ፣ አድሃሪ እየተባለ ይዋከብ እንደነበር ይናገራሉ። ብዙዎች እንደሚሉት የኢትዮ ኤርትራ ጦርነት የኢትዮጵያን የባህር በር ጥያቄ ለመመለስ ምቹ አጋጣሚ ቢሆንም የተጠቀመበት የለም። በኢህአዴግ ዘመን ለዚህ ጉዳይ በጽናት ታግለዋል የሚባልላቸው ጀነራል ጻድቃን ሲሆኑ እሳቸውም እንደሚሉት ለዚህ ዋጋ ከፍለውበታል። ጀነራሉ እንደሚሉት በኢትዮ ኤርትራ ጦርነት ወቅት የባህር በር የማግኘት እድሎችን ከሶስት አቅም አንጻር አንስተው ይወያያሉ። ከህጋዊ አቅም አንጻር እነሱ ማለትም ሻቢያዎቹ ውጊያውን ስለጀመሩት ከዚህ ጋር ተያይዞም ዓለም ወራሪ መሆናቸውን ስለሚያውቅ፣ ሁለተኛው የዲፕሎማሲያዊ አቅም ነበር ያሉት ጀነራሉ ከምንም በላይና ሶስተኛው ደግሞ በወታደራዊ አቅም ብልጫ ስለነበረን በወታደራዊ አቅም ማስመለስ እንችል ነበር በማለት ቁጭታቸውን ይገልጻሉ። በእርግጥም ጀነራሉ እውነትነት ያላቸው ይመስላል። በዚያን ወቅት በነበረው የኢትዮ ኤርትራ ጦርነት ሻቢያ አቅሙ ተሽመድምዶ የኢትዮጵያ ጦር የኤርትራን ድንበር አልፎ እስከ ባረንቱ ደርሶ ነበር። ያን ወቅት በአስመራ መንግስት የመቀየር እድሉ ሰፊ ነበር። ይህንን ማድረግ ቢከብድ እንኳ አሰብን ይዞ የባህር በር ጥያቄን በዲፕሎማሲና በህግ በመደራደር ማሳካት ይቻል ነበር። የኢትዮጵያ ሰራዊት የበላይነት አግኝቶ ለምን ተመለሰ ተባለ ለሚለው ጀነራሉ ሲመልሱ የዓለም አቀፍ ማህበረሰብ ጫና መኖሩን ባልክድም ዋናው ግን ህወሓት ኢህአዴግ ላይ የነበረው አመራር ውሳኔ ነው እንዲመለስ ያደረገው ነው የሚሉት። ከዚህ ጋር በጥብቅ የሚገናኘው ጉዳይ ደግሞ ህወሓት ላይ ከሚነሱት ጥያቄዎች ዋናው ለትግራይ ህዝብ እታገላለሁ ብሎ በረሃ ገብቶ በድብቅ ከሻቢያ በላይ ለኤርትራ ነጻነት መረጋገጥ ነው የታገለው የሚለው ትልቁ ጥርጣሬ ነው። ህወሓትም ይሁን ኢህአዴግ ለዚህ ጥያቄ አስተማማኝ ምላሽ መስጠት አልቻሉም። እንዲያውም ከዚህ አልፎ እንደ ጀነራል ጻድቃን ያሉ የድሮ ታጋዮቹ አሁን እየተጸጸቱበት ነው። ህወሓት ከሻቢያ ያገኘው ድጋፍ ምንም ሊባል የሚችል መጀመሪያ አካባቢ ትግሉን ሲጀምር ሳህል ሄዶ አሮጌ መሳሪያና ትንንሽ ስልጠና ነው ያገኘው። ከዚያ በኋላ በነበረው የትግል ታሪኩ ግን ከትግራይ ህዝብ በላይ የታገለው ለሻቢያ መጠናከርና ለኤርትራ ህዝብ ነጻነት ነው። በዚህም ከሻቢያ በላይ ኤርትራ አገር እንድትሆን ይፈልግ የነበረው ህወሓት ነው። በትግራይ ወጣት ደም የተረጋገጠው የኤርትራ ነጻነትና ሻቢያ የሚባል ትል አወፍሮ መልሶ ለትግራይ ህዝብ ጠላት ነው የሆነው የሚል ወቀሳ የሚዥጎደጎድበት ህወሓት አሁንም ድረስ አጥጋቢ መልስ የለውም። ከኤርትራ ነጻነት ጋር አንድ ላይ ነው የሚሄደው፣ የባህር በራችን መብት ነው የሚሉት የህወሓት ተቾች የወደቡም ጉዳይ ትግራይ ነው የጎዳው። ነገር ግን ህወሓት አዲስ አበባ ከገባም በኋላ ጉዳዩ ታፍኖ እንዲቆይ ማድረጉ የጎዳው ኢትዮጵያን ብቻ ሳይሆን አሰብ አፍንጫ ስር ሆኖ በድህነት ለምትሰቃየው ትግራይም ጭምር ነው በሚል አምርረው ይኮንናሉ። ስለዚህ በዚህ በኩል እንየው ብለው የሚከራከሩ ወገኖች እንደሚሉት አሁን የወደብ ጉዳይ ወይም የባህር በር ጉዳይ የሚመለከተው በዋናነት ኢትዮጵያን ብቻ ነው ሳይሆን የትግራይም ህዝብ ጭምር ነው። የትግራይ ጉዳይ አሁን ካለችበት ሁኔታ የሚቀድም ወደቡ ባይሆንም ምክንያቱም ትግራይ ወደ ቀድሞ ሰላማ ከተመለሰችና ያሉባትን ዘርፈ ብዙ ችግሮቿ ከተፈቱ የአሰብ ወደብ የኢትዮጵያ ቢሆን ቀድሞ ተጠቃሚ ሆነው አጠገቡ የሚገኘው የትግራይ ህዝብ ነው።
ኢትዮጵያ የባህር በር እንደሚያስፈልጋት አጥብቃ ትከራከራለች። ለዚህም የተለያዩ መከራከሪያዎችን እያቀረበች የምትገኝ ሲሆን የመጀመሪያው ተፈጥሯዊ ምክንያት ነው። ማንኛውም ማህበረሰብ የመኖር መብት አለው። ለመኖር የሚያስችለውን መሰረታዊ የሆነው ግብአት የማግኘት መብት አለው። ይህን ካጣ ግን ህልውናውን ለማስቀጠል የግድ የሚወስደው እርምጃ ተቀባይነት ያለው ተፈጥሯዊ መብት ነው የሚሆነው። ዋናው ጉዳይ የባህር በር የቅንጦት ሳይሆን የህልውናችን ጉዳይ ነው ብላ የምትከራከረው ኢትዮጵያ አሁን የምንጠቀምበት አንድ የባህር በር ነው ያለው። እሱም በሌላ ሀገር ግዛት ውስጥ የሚገኝ ስለሆነ በሆነ አጋጣሚ የሆነ ነገር ተፈጥሮ ቢዘጋ የ120 ሚሊዮን ህዝብ ጉሮሮ ታነቀ ማለት ነው። ስለዚህ የተፈጥሯዊ መብት ነው ሲባል በዚህ መልኩ ከህልውና ጋር የሚገናኝ እንደሆነ ፖለቲከኞች ያስረዳሉ። ከዚህ በተረፈ ለባህር በር መከራከር የሚያስችል ታሪካዊ ምክንያትም አለ። ራስ አሉላ አባ ነጋ የኢትዮጵያ ድንበር ባህሩ ነው ማለታቸው ድንበራችን ቀይ ባህር ነው ማለታቸው መሆኑ ግልጽ ነው። በተጨማሪም አጼ ሚኒሊክ ጣሊያን እግዚአብሔር የሰጠንን የባህር ወሰን ተሻግሮ እንደወረረ በጦርነት አዋጃቸው መናገራቸው አሁን ኢትዮጵያ የተነጠቀችው የባህር በር በታሪክ የሷ እንደነበር ታሪካዊ ማስረጃ አድርገው የሚከራከሩ አሉ። ምክንያቱም እነዚህ የኢትዮጵያ የጦር መሪና ንጉስ የኢትዮጵያ ድንበር ቀይ ባህር ካልሆነ ከየትም አምጥተው ሊናገሩት አይችሉም። በሌላ በኩል ኤርትራ የምትባል ሀገር በታሪክ አልነበረችም የሚሉ ወገኖች ደግሞ በታሪክ ያልነበረ ሀገር ታሪካዊ ማስረጃም ሊኖረው አይችልም በሚል ክርክራቸውን ይቀጥላሉ። እነዚህ ሀሳብ ሰጪዎች እንደሚሉት እንደ ሀገር ህልውናዋ የሚጀምረው በኢትዮጵያ ፍቃድ ስለሆነ ከታካ አንጻር ቀይ ባህርም ይሁን አሰብን የኔ ነበር ብላ መጠቅለል አትችልም። በዚህም መልኩ ታሪካዊ መከራከሪያ የላትም የሚሉት እነዚህ ወገኖች ለኤርትራ የባህር በር የሰጣት በወቅቱ የነበረው ኢህአዴግ እንጂ ኤርትራ መጀመሪያም ጉዳዩ አይመለከታትም። ምክንያቱም ጉዳዩ እንደሚመለከታት መጀመሪያ የሀገር ሰውነት ሊኖራት ይገባል። ይሄ ደግሞ አልነበራትም። ስለዚህ አይመለከታትም የሚል ሀሳብ የሚያነሱም አልጠፉም። ፖለቲካዊ ምክንያት የሚታየው ከሰላም አንጻር ሲሆን ኢትዮጵያ ተዘግቶባት በቀጠናው ሰላም ይፈጠራል ማለት ዘበት ነው በሚል ሀሳብ ይነሳል። 120 እና 130 ሚሊዮን ህዝብ እየተራበ አርፎ አይቀመጥም የሚሉት እነዚህ ተከራካሪዎች በረሃብ ከሚሞት የተዘጋበት መጣሱ አይቀርም። ይሄ ደግሞ ለቀጠናው ሰላም ስጋት መሆኑ ስለማይቀር ቀጠናው ከሚናወጥ አሁኑ በሰለጠነ መንገድ እናስተካክለው ባይ ናቸው። ኢኮኖሚያዊ ምክንያት አንስተው የሚከራከሩ ደግሞ ታፍነን መኖር አንችልም፣ አንድ የባህር በር ነው ያለው፣ እሱም የሰው ነው። ስለዚህ አንድ ቀን ቢዘጋ አንገታችን ታነቀ ማለት ነው። መፈናፈኛም መተንፈሻም የለንም። ስለዚህ ከኢኮኖሚ አመክንዮ አንጻር የምንበላውን የምናስገባበት አማራጭ የሆነ የባህር በር ያስፈልገናል ነው። ምክንያቶቹ ብዙ ቢሆኑም ጉዳዩን ወደ ዓለም አቀፍ ፍርድ ቤት ወስዶ መከራከርና ማሸነፍ የሚያስችለንስ ህጋዊ መሰረት አለን ወይ የሚለው ደግሞ ሌላኛው ጉዳይ ነው። እዚህ ላይ ያሉን ህጋዊ መሰረቶች ለብቻቸው የሚቆሙ ሳይሆኑ እስካሁን ያነሳናቸውን ምክንያቶች ገጣጥመን የምንገነባው መከራከሪያ ነው የሚሆነው። ስለዚህ ዋናው የባህር በር ጉዳይ ከሼልፍ ወጥቶና አቧራውን አራግፎ ወደ አደባባይ መውጣቱ ነው እንጂ ካሁን በኋላ ሳይሳካ አይቀለበስም የሚሉት የመንግስት ደጋፊዎች ናቸው። እነዚህ የመንግስት ደጋፊዎች እንደሚሉት ከጠቅላይ ሚኒስትር አብይ አህመድ ሊጠቀስላቸው ከሚችለው ትልቁ ስኬት የባህር በር አጀንዳን ከተቀበረበት ፈርፍረው እንዲንሰራራና ነፍስ እንዲዘራ ማስቻላቸው ነው። ማንም አነሳው ማንም ማሳካው የወደብና የባህር በር ልማት እንደ ትግራይም እንደ ኢትዮጵያም ከታየ ለሁሉም የሚጠቅም ነው። በተለይ ደግሞ ለትግራይ ደግሞ ትልቅ ትርጉም አለው። በባህር በር ዙሪያ ያነጋገርናቸው አንድ የትግራይ ተወላጅ ምሁር ትግራይ ይሄን ጉዳይ ማየት ያለባት ከሌላው ህዝብ በተለየ መልኩ መሆኑን በማስረዳት ለዚህ ልዩ እይታ ሁለት ምክንያት ያስቀምጣሉ። አንደኛው ምክንያት የታሪክ ስንክሳር እየተነሳ የባህር በርና ወደብ ያጣነው በትግራይ ፖለቲከኞች ምክንያት ነው ስለሚባል ይህንን ገጽታ ለማስተካከል ትግራይ የባህር በርን ጉዳይ እንዲፈታ በግንባር ቀደምትነት ልትሰራ ይገባል ይላል። ሁለተኛው ምክንያት ደግሞ እየተፈለገ ያለው ወደቡም የባህር በሩም ትግራይ አጠገብ በመሆኑ ይሄ ቢሳካ ከማንም በላይ ጥቅሙ ለትግራይ ስለሆነ ትግራይ አሁን ያለችበትን ውስብስብ ችግሯ ተፈቶ ከሌላው በተለየ
የተለየ በትኩረት ልትሰራበት የሚገባ ጉዳይ ያደርገዋል ይላሉ። የዛሬን አበቃን። ቸር ይግጠመን። ይህ ሎሚ መልቲሚዲያ ነው። ሎሚ መልቲሚዲያ ወቅታዊ፣ ሀገራዊ፣ አህጉራዊና ዓለም አቀፋዊ ሁኔታዎችን በማህበራዊ፣ ኢኮኖሚያዊ፣ እምቅ የተፈጥሮና ሰው ሰራሽ ጸጋዎችን የሚመለከቱ ሀሳቦች የሚቀርቡበት ሚዲያ ነው። ሎሚ መልቲሚዲያ የህዝባችን ባህልና ታሪክን፣ ማንነትና ጥበባዊ ጀግንነትን የሚመለከቱ ዝግጅቶች የሚቀርቡበትና የእስከዛሬዎቹ ጥረቶቻችንን ዳሰን ስለነገው ብሩህ ተስፋችን የምንወያይበት መድረክ ነው። ሎሚ መልቲሚዲያ ለማህበረሰባዊ ለውጥና ኢኮኖሚያዊ እድገት ቅድሚያ ለሚሰጡ ሀሳቦች የላቀ ክብር ሰጥቶ ያስተናግዳል። ስለዚህ ይምጡ፣ በጋራ እንስራ። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ሎሚ ቴሌቪዥን